ውድ የቻናላችን ቤተሰቦች እንደምን ሰነበታችሁ? ዛሬ ይዤላችሁ የመጣሁት ቪዲዮ ምንድን ነው? ከኮምፒውተራችን ወደ ስልካችን ወይንም ደግሞ ከስልካችን ወደ ኮምፒውተራችን እንዴት አድርገን ቪዲዮዎችን፣ አፕሊኬሽኖችን፣ ፋይሎችን እንዴት አድርገን ትራንስፈር ማድረግ እንችላለን የሚለውን የምናይ ይሆናል። ከስልካችን የፈለግነውን ፋይል ሊሆን ይችላል፣ አፕሊኬሽን ሊሆን ይችላል፣ የተለያዩ ነገሮች ሊሆን ይችላል ወደ ኮምፒውተራችን ልከን መጠቀም ልንፈልግ እንችላለን ማለት ነው። ስለዚህ ከኮምፒውተራችን ደግሞ ወደ ስልካችን ልከን መጠቀም ልንፈልግ እንችላለን ማለት ነው። ስለዚህ እሱን እንዴት አድርገን ማድረግ እንችላለን? ምንም አይነት ገመድ ወይም የቻርጀር ገመድ አንጠቀምም። ዋየርለስ በሆነ መልኩ ብሉቱዝን ብቻ ተጠቅመን ቪዲዮውንም ሊሆን ይችላል፣ ፋይሉንም ሊሆን ይችላል ወደ ስልካችን መላክ እንችላለን። ከስልካችንም ወደ ኮምፒውተሩ መላክ እንችላለን ማለት ነው። ስለዚህ እንዴት ነው የምናደርገው የሚለውን በመጀመሪያ የምናይ ይሆናል ማለት ነው። ስለዚህ ምን እናደርጋለን? መጀመሪያ ወደ ሴቲንግ እንገባለን። ልክ እዚህ ዊንዶው የምትመለከቱት ዊንዶው የምትለው ጋር ክሊክ አደርጋለሁ ማለት ነው። ልክ ዊንዶው የምትለው ጋር ክሊክ ካደረግኩኝ በኋላ እንደምትመለከቱት እዚህ ጋር ሴቲንግ የምትላለች ማለት ሴቲንግ እዚች ጋር መግባት እችላለሁ ማለት ነው። እዚች ጋር በሌላ መንገድ ደግሞ ሴቲንግ የምንገባበት ሌላኛው መንገድ ምንድን ነው? ቀጥታ ምን እናደርጋለን ማለት ነው? ዊንዶውን ተጭነን አይን እንጫናለን። ዊንዶው ፕላስ አይ አድርገን ምን እናደርጋለን ማለት ነው? ቀጥታ ወደ ሴቲንግ እንገባለን። ሴቲንግ ከገባን በኋላ ምንድን ነው የምናደርገው? ልክ እዚች ሰርች ባሯ ጋር ከርን በኋላ ብሉቱዝ ብዬ ሰርች አደርጋለሁ ማለት ነው። ብሉቱዝ እንደምትመለከቱት ብሉቱዝ ኤንድ አዘር ዲቫይስ ሴቲንግ የሚል ይመጣልኛል ማለት ነው። ስለዚህ እሱን አንዴ ክሊክ አደርጋለሁ ማለት ነው። እንደምትመለከቱት ክሊክ አደርጋለሁ ብሉቱዝ ኤንድ አዘር ዲቫይስ የሚለው። ከዛም በኋላ እንደምትመለከቱት እዚች ጋር ትመጣላችሁ ሴንድ ኦር ሪሲቭ ፋይል ወደሚለው ትመጡና ሴንድ ኤንድ ሪሲቭ ፋይል የሚለውን አንዴ ክሊክ ታደርጋላችሁ። እንደምትመለከቱት ሴንድ ፋይል ኤንድ ሪሲቭ ፋይል የሚል ይመጣል። ስለዚህ ወደ ስልኬ ሴንድ ማድረግ ከፈለኩኝ ይችን ሴንድ ፋይል የምትለዋን ክሊክ አደርጋለሁ ማለት ነው። እንደምትመለከቱት የስልኬ ብሉቱዝ ስለከፈትኩኝ ምን መጣልኝ ማለት ነው? ጋላክሲ A30 የሚል መጣልኝ ማለት ነው። ስለዚህ እሱን ምን አደርጋለሁ? አንዴ ክሊክ ካደረኩኝ በኋላ ኔክስት ነው። ኔክስት ካልኩት በኋላ ምን አደርጋለሁ? እዚህ ጋር ብሮዘር ወደሚል ብሮዘር የሚል ይመጣልኛል። እሱን ክሊክ አድርጌ የምፈልገውን ነገር ከዚህ መርጬ ምን አደርጋለሁ? ወደ ስልኬ መላክ ይችላል። እንደምትመለከቱት ይችን ክሊክ ካደረኩኝ በኋላ ለምሳሌ መላክ ብፈልግ እዚህ ጋር ሰብስክራይብ ትለዋን እሷን መላክ ብፈልግ እሷን አንዴ ክሊክ አድርጌ ኦፕን እለዋለሁ። ከዛም በኋላ ኔክስት ስለው ይገባል ማለት ነው። ኮኔክቲንግ አድርጓል፣ ሴንዲንግ አድርጎ ወደ ስልኬ ፋይሉ ምን ማድረግ ይችላል? መግባት ይችላል ማለት ነው። አንደኛ የምትልኩበት መንገድ ወደ ስልካችሁ የምትልኩበት መንገድ ለምሳሌ እዚህ ጋር አክሰፕት ብለው ምን ማድረግ ይጀምራል? ወደ ስልክ መግባት ይጀምራል ማለት ነው። ከዚህ መቀጠል ደግሞ መቀበል ከፈለጋችሁ ወይም ደግሞ ሪሲቭ ወይም ደግሞ ከስልካችሁ ወደ ኮምፒውተር ትራንስፈር ማድረግ ከፈለጋችሁ ሴንድ ኦር ሪሲቭ ፋይል ወደሚለው ገብታችሁ በቃ እዚህ ጋር ሪሲቭ ፋይል የሚለውን ክሊክ ስታደርጉ ልክ ከስልካችሁ ስትልኩ ምን ያደርግላችኋል ማለት ነው? እዚህ ጋር ይገባላችኋል ማለት ነው። እንደዛ አድርጋችሁ ትራንስፈር አድርጋችሁ ወደ ስልካችሁ ከስልካችሁ ወደ ኮምፒውተር አድርጋችሁ እንደፈለጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ዛሬ የምናየው ቪዲዮ ምንድን ነው? ቀጥታ እንዴት አድርገን ያው ኮምፒውተር ጀማሪ የሆናችሁ እንደምትመለከቱት እዚህ ጋር ፊዚካል የምናየው ነገር ስክሪኑ ላይ ያሉትን ነገሮች ታስክባሮቹ ምኖችን እንግዲህ ምንድን ናቸው፣ ምንድን አገልግሎታቸው የሚለውን ኮምፒውተር ጀማሪ ለሆናችሁ
የምናየው ይሆናል ማለት ነው። እንግዲህ እንደምትመለከቱት ይህ እዚች ጋር ይቺ የምትመለከቷት ነገር ምንድናት? ዊንዶው እንላታለን። ዊንዶው ብለን እንጠራለን ማለት ነው። ይቺ ለምሳሌ ክሊክ ሳደርጋት ምን ያስገባኛል? ዊንዶው ወደሚል ያስገባኛል ማለት ነው። ዊንዶው ወደሚል ያስገባኛል ማለት ነው። እንደምትመለከቱት ደግሞ እንደምትመለከቱት ይቻለች እዚህ ጋር የምትመለከቷት እቺ እዚህ ጋር የምትመለከቷት ሰርች፣ ለምሳሌ የፈለጋችሁትን ነገር ሰርች ማድረግ ብትፈልጉ እዚህ ጋር ገብታችሁ ሰርች ማድረግ ትችላላችሁ ማለት ነው። እዚህ ጋር ሰርች ማድረግ ትችላላችሁ ማለት ነው። እዚህ ጋር ቫይረስ ኤንድ ፕሮቴክሽን የፈለጋችሁን አፕሊኬሽንም ሊሆን ይችላል ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። እዚች ጋር የምትመለከቷት ነገር ደግሞ ታስክ ቪው ናት። ለምሳሌ እስካሁን ምን ውስጥ ገብቻለሁ። ለምሳሌ እስካሁን ሄር እዚህ ጋር እንደምትመለከቱት እስካሁን የገባሁበትን ቦታ እዚህ ጋር ያመጣልኛል ማለት ነው። እዚህ ጋር የፈለኩት ቦታ ላይ ገብቼ ስራዬን መስራት እችላለሁ ማለት ነው። ሌላው ምንድነው? በዚህ ጋር የምትመለከቷቸው አፕሊኬሽኖች ናቸው። እዚች ጋር ይቺ የምትመለከቷት ምንድናት? ሾው ሂድን አይከን ትባላለች። ለምሳሌ እዚህ ጋር ታሳየኛለች ማለት ነው። እዚህ ጋር ይቺ የኢንተርኔት ምልክት ናት። ኢንተርኔት አሁን ኢንተርኔት ኮኔክት አላደረኩም እኔ። ስለዚህ ኢንተርኔት ኮኔክት ስታደርጉ ምልክቷ ሌላ ትቀየራለች ማለት ነው። እዚህ ጋር የምትመለከቱት ኢንተርኔት አክሰስ ይላል ማለት ነው። ኢንተርኔት ሲኖር ይሄ ደግሞ የባትሪያችሁ ምን ያክል ፐርሰንት እንዳለ ለምን ያክል ሰዓት እንደሚያገለግል እዚህ ጋር ያሳያችኋል ማለት ነው። እዚህ ጋር ድምፅ መጨመር መቀነስ ከፈለጋችሁ እዚህ ጋር እንደምትመለከቱት ድምፁ መጨመር መቀነስ፣ እዚህ ጋር ብሉቱዝ አለ። ብሉቱዝ ወደ ብሉቱዝ እዚህ ጋር መግባት ትችላላችሁ ማለት ነው። ይህን ይመስላል። እዚህ ጋር ይቺ እዚህ ጋር የምትመለከቷት ነገር ደግሞ ቋንቋ ነው። ለምሳሌ ቋንቋ እኔ አማርኛ አድርግልኝ ብለው ሽፍትን ተጭኔ አልት ስለው ወደ አማርኛ ይቀይርልኛል። አሁን ሽፍትን ተጭኔ አልት ስለው ወደ እንግሊዝ ይቀየርልኛል። ስለዚህ የምትመለከቱት እዚህ ጋር የቋንቋ አማራጭ ያመጣላችኋል ማለት ነው። ይሄ ሰዓት ነው። ይህ ደግሞ ኖቲፊኬሽን፣ ልክ ኖቲፊኬሽን ወደ እናንተ ሲደርስ እንደምትመለከቱት እዚህ ጋር 18 ኖቲፊኬሽን ደርሷል ይላል። እዚህ ጋር ልክ ይህችን ክሊክ ስታደርጉ ኖቲፊኬሽኑ ይመጣላችኋል ማለት ነው። እዚህ ጋር ክሊክ ስታደርጉት ኖቲፊኬሽን ይመጣላችኋል ማለት ነው። ከዚህ መቀጠል የምናየው ነገር ምንድነው? እዚህ ጋር ልክ ባለው ቦታ ሄጄ ምን አደርጋለሁ? ሌፍት ክሊክ ሳደርግ እንደምትመለከቱት እኒህን አማራጮች ያመጣልኛል ማለት ነው። ቪው ይላል። ይቺ ቪው የምትለዋ ለምሳሌ እነዚህ ላርጅ አይከን፣ ሚዲየም አይከን፣ ስሞል አይከን የሚሉ አሉ። እነዚህ ምንድነው አገልግሎታቸው የሚለውን እናያለን። እንደምትመለከቱት እነዚህ አፕሊኬሽኖቹ እዚህ ጋር የምታዩት ነገሮች አፕሊኬሽን እዚህ ጋር የጫናችኋቸው አፕሊኬሽኖች ሊሆኑ ይችላሉ። እነዚህ እዚህ ጋር ፊዚካሊ ላይ የምታዩቸው ነገሮች በላርጅ አይከን ይሆንላችሁ፣ በሚዲየም ይሁን ወይንም ደግሞ በስሞል አይከን ይሆንላችሁ የሚለውን የሚያሳየን ነው ማለት ነው። ስለዚህ ለምሳሌ ላርጅ አይከን የሚለውን አንዴ ክሊክ ሳደርገው እንደምትመለከቱት በኮምፒውተሩ በስክሪን ሙሉ አፕሊኬሽን ተቀምጧል ላርጅ አይከን ሳደርገው። ስለዚህ አሁን መልሼ ምን አደርጋለሁኝ? ሌፍት ክሊክ የሚለውን ተጭኔ ቪው ወደሚለው ከገባሁኝ በኋላ ምን አደርጋለሁ ማለት ነው? ሚዲየም አይከን የሚለውን ክሊክ አደርጋለሁ ማለት ነው። አሁን እዛው ጋር እንደዚሁ ገብታችሁ ቪው ወደሚለው ከገባሁኝ በኋላ እዚህ ጋር ሚዲየም አይከን ማድረግ ትችላላችሁ፣ ስሞል አይከን ማድረግ ትችላላችሁ ማለት ነው። ሚዲየም ስሞል ማድረግ ትችላላችሁ። እዚች ጋር ደግሞ የምትመለከተው ሾው ዴስክቶፕ አይከን የምትላለች። ይቺ ደግሞ ምንድነው አገልግሎቷ? እንደምትመለከቱት ይቺ ሾው ዴስክቶፕ አይከን የምትለዋ ለምንድነው የምታገለግልን ማለት ነው? ልክ ይሄ እንደምትመለከቱት አፕሊኬሽን ለምሳሌ ክሊክ ላድርጋት፣ ክሊክ እንደምትመለከቱት አፕሊኬሽኑ የምታዩት ነገር ጠፋ። ስለዚህ ሾው ዴስክቶፕ አይከኑን ሾው ማድረግ ስፈልግ እሱን ራይት አደርጋለሁ ማለት ነው። ስለዚህ አሁን መልሼ ቪው ከገባሁኝ በኋላ ሾው ዴስክቶፕ አይከን የሚለውን ክሊክ አደርጋለሁ ማለት ነው። ክሊክ እንደምትመለከቱት ያመጣልኛል ማለት ነው። ይቺ ደግሞ ሶርት ባይ የምትለዋ ምንድነው አገልግሎቷ የሚለው ደግሞ የምናየው። ሶርት ባይ የምትለዋ ደግሞ አገልግሎቷ ምንድነው?
ልክ የምትመለከቱት በዛ አፕሊኬሽን በስም ላድርግና ለምሳሌ ተርታውን ምን ያደርጋል ማለት ነው። በስም እዚህ ጋር የምትመለከቷቸው አፕሊኬሽኖች አሉ። እነዚህ ማለት በስም ልደርድርልን ወይም ደግሞ በሳይዛቸው ለምሳሌ ሶርት ባይ የሚለዋል አንዴ ክሊክ ካደረጉኝ በኋላ ሳይዝ የሚለውን ክሊክ አድርጊ በሳይዝ አድርግልኝ። ስለዚህ ላርጅ ሳይዝ ያላቸውን በአንድ ተርታ፣ ስሞል ሳይዝ ያላቸውን በአንድ ተርታ አድርጎ አደራጅቶ እያስቀምጥልኛል ማለት ነው። እዚህ ጋር የምትመለከቷቸውን አፕሊኬሽኖች ሪፍሬሽ የምትለዋ ደግሞ ምንድን ነው አገልግሎቷ? ያው እዚህ ጋር እንደ አዲስ ሪፍሬሽ አድርጎ ኮምፒውተራችን እንደምትመለከቱት ሪፍሬሽ ስለው ቀጥታ ሪፍሬሽ አድርጎ ያመጣልኛል። አሁንም ሪፍሬሽ አድርጎ ይህ እንደምትመለከቱት ሪፍሬሽ አድርጎ ያመጣልኛል ማለት ነው። እዚህ ጋር ኒው የምትላለች ኒው፣ ይህ ደግሞ አዲስ ፎልደሮች አዲስ ነገሮች ሾርት ከት ነው ፎልደር ክሬት ማድረግ ከፈለጋችሁ ለምሳሌ ፎልደር የምትለዋን ክሬት ላድርግ። ፎልደር የምትለዋን ከተጫንኩኝ በኋላ ምንድነው አዲስ ፎልደር ምን ላደርግ ነው ማለት ነው። ክሬት ለምሳሌ የሆነ ስም ስጠውኝ የሆነ ስም ሰጥቼ በቃ እንደዛ አድርጊ ይህንን ድራግ አድርጋችሁ እዚህ ጋር ማምጣትም ትችላላችሁ ማለት ነው። ስለዚህ አዲስ ፎልደር ምን አደርጋለሁ ማለት ነው ክሬት ማድረግ እችላለሁ ይህ ማለት ነው። እዚህ ጋር እንደምትመለከቱት ወደ ሴቲንግ መግባት ከፈለጋችሁ እዚህ ጋር ነካችሁ ወደ ሴቲንግ መግባት ትችላላችሁ። ፐርሰናሊዝ የሚላለ እነዚህ ነገሮች በዚህ አይነት መልኩ ማየት ትችላላችሁ ማለት ነው። ስለዚህ ለዛሬ እንግዲህ ይዤላችሁ የመጣሁት ምንድነው እነዚህን ይመስላል ማለት ነው። ያው አጠር እያደረግን የምናየው ይሆናል ማለት ነው። ብዙም እያደር እንትን እያለ ስንሄድ እያደር ትንሽ ደቂቃውን እያደረግን እንሄዳለን እየጨመርን እንሄዳለን ማለት ነው። ስለዚህ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። የሚቀጥለው ደግሞ የተለያዩ ነገሮችን ለምሳሌ እንዴት አድርገን ስልካችንን ተጠቅመን በስልካችን ሪከርድ ማድረግ እንችላለን የሚለው ደግሞ ለሚቀጥለው ቪዲዮ በስልካችንም ሊሆን ይችላል በኮምፒውተራችንም እንዴት አድርገን ሪከርድ ማድረግ እንደምንችል ለሚቀጥለው ቪዲዮ ይዤላችሁ የሚመጣ ይሆናል። ለዛሬ እዚሁ ላይ ቃል ማለት ነው።